ሰላም ሰላም ውድ ቻናል ተከታታዮች፣ ዛሬ አሪፍና ምርጥ ቪዲዮ ይዤላችሁ መጥቻለሁ። በጥያቄያችሁ መሰረት እንዴት አድርገን ነው ሰው የከፈተልንን ኢሜል መቀየር የምንችለው፣ ሰው የከፈተልንን ፓስዋርድ መቀየር የምንችለው ብሎ ጠየቃችሁ ልጆች። ሰው የከፈተላችሁን ኢሜልም ፓስዋርድም እንዴት አድርጋችሁ መቀየር እንደምችሉ ነው ማሳያችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ዳይ ወደ ቪዲዮ ያችሁ ቀጥታ ወደ ሴቲንግ እንገባለን። ሴቲንግ እዚህ ጋር እገባለሁ። ሴቲንግ ከገባው በኋላ ትንሽ ከፍ እናደርጋለን ወደ ላይ። እዚህ ጋር ጎግል የምትላለች፣ እዚህ ጋር ጎግል የምትለውን አንዴ ነካለሁ። ጎግል አንድ ጊዜ ከነካው በኋላ ልክ እንደዚህ ይመጣል። ለምሳሌ ሰው የከፈተላችሁ ኢሜል ይሄ ቢሆን ዲኤስኤፍዲቢ ቢሆን ይሄ ሰው የከፈተላችሁ ይሆን ይህንን ለመቀየር ወይም ይሄን ለመደለት ማሳያችሁ። አንድ ጊዜ ይሄ እነካለሁ። አንድ ጊዜ ነካው ከበኋላ ልክ እኔ የከፈትኳቸው እነዚህ ኢሜሎች የከፈትኳቸው ስለሆኑ እኔ መቀየር ስለሆነ የምፈልገው ከዚህ ከታች መጨረሻ ላይ አድ አናዘር አካውንት የምትላለች፣ አድ አናዘር አካውንት የምትለውን አንዴ እነካለሁ። አንዴ ከነካው በኋላ ልክ እንደዚህ ይመጣልናል። እዚህ ላይ የስልካችን ፓስዋርድ ሲጠይቀን እንደዚህ ነው የሚያመጣው፣ ለኔ አያሳይም። ስለዚህ እዚህ ጋር የስልካቸውን ፓስዋርድ ታስገባላችሁ። ፓተርን ወይ ፓስዋርድ ወይ አሻራ ሊሆን ይችላል። ይኸው አሻራ ሰጠሁት። ፓስወርድ ማለት ነው የስልክ ስክሪን ነው ማለት ነው። ልክ እንደዚህ ይመጣል። እዚህ ላይ ኢሜል ኦር ፎን ነምበር ይላል። ከዚህ ላይ ኢሜል ሳይሆን ሙሉ አዲስ ኢሜል ነው። ያ ሰው የከፈተላችሁ ልትደልቱት ነው ማለት ነው። ሶ ያንም ሰው የከፈተላችሁ እንዳለ ሆኖ ሌላ በራሳችሁ መክፈት እንደምትችሉ፣ ለምሳሌ እዚህ ጋር ክሬት አካውንት ምትላለች። ክሬት አካውንት ምትለዋን አንድ ጊዜ ነካለሁ። ከዚህ ጋር ፎር ማይ ፐርሰናል ዩዝ ምትለውን አንድ ነካለሁ ከላይ ያለችው። ከዛ ልክ እንደዚህ ይመጣል። ከዚህ ፈረስት ኔም አለ፣ እዚህ ላስት ኔም አለ። እኔ ፈረስት ኔም ከሚለው ላይ የራሴን ስም የሆነ ስም ላስገባ፣ የፈለጋችሁትን ታስገባላችሁ። እዚህ ከታች ደግሞ ላስት ኔም የአባታችሁን ስም እዚህ ጋር እሺ፣ የአባታችሁን ስም ታስገባላችሁ። ኦኬ፣ አሁን እንደዚህ ሞላና እንደዚህ ትሞሉላችሁ። እዚህ ጋር ኔክስት ትወጣላችሁ። አንዴ ኔክስት ትወጣላችሁ። ኔክስት ካላችኋት በኋላ ከዚህ ጋር ዓመተ ምህረት ቀን ምናምን ሁሉን ጄንደር ትሞላላችሁ። እኔ አሁን እየሞላው ላሳያችሁ። መንዝ ልበለው ብየዋለሁ። ዳይስ ዳይ 12 ይር 1988 ጀንደር የሚለው ላይ ሜል ልበለው ለወንድ አደረግኩት። ከዛ ኔክስት ላለው ሲጋ ኔክስት እላለሁ። ኔክስት ካልኩ በኋላ ልክ እንደዚህ ስም ያስመርጠናል። የእናንተን ስም ትክክለኛውን ስም ትመርጣላችሁ። እንደዚህ ሶስቱን ያስመርጠና እኔ በዚህ በመሃለኛው በኤም አድርገው ይህንን አበራለሁ። እዛ አሁንም ኔክስት ላለው እዚህ ጋር ኔክስት ካልኩ በኋላ እዚህ ጋር ስትሮንግ የሆነ ፓስዋርድ ይጠይቃል። ፓስዋርድ የምትሞሉ ቁጥር የሆነ የተለያየ ካራክተር ያለው፣ ለምሳሌ እኔ ላሳያችሁ። አትን አስገባው፣ አራትን መሰላል፣ ከዛ ደግሞ ፊደል፣ እዛ ቁጥር። ልክ እንደዚህ አይነት ፓስዋርድ የምታስገቡ ከሆነ ልክ እንደዚህ አይነት ፓስዋርድ ታስገባላችሁ። አሁን እዚህ ላይ 8 ዲጂት መሆኑን ቼክ ታደርጋላችሁ። 8 ዲጂት፣ ከ8 ዲጂት በላይ ነው የሚፈቀደው። እንደዚህ አድርጋችሁ ከሞላችሁ በኋላ ከዚህ ጋር ኔክስት ትላላችሁ። ኔክስት ካላችሁ በኋላ ሬዲ ከፈታችሁ። ልክ እንደዚህ ይመጣል። አሁንም ኔክስት ትላላችሁ እዚህ ጋር። ከዛ ትንሽ ከፍ ታደርጉና ወደ ላይ ከፍ ታደርጋላችሁ። እዚህ ጋር አይ አግሪ የምትላለች፣ አይ አግሪ የምትለውን አንድ ጊዜ ትነካላችሁ እዚህ ጋር።
አይ አግሪ ከምትለውን ከነካችሁ በኋላ ልክ እንደዚህ ጉግል ሰርቪስ ብሎ ይመጣል። አሁን የከፈትኩትን ስም ላሳያችሁ። መልስ አሁን የከፈትኩትን ኢሜል ቀይሬ ያሳያችኋል። ትንሽ ወደ ላይ ከፍ ከፍ አደረግና አሁን የከፈትኩት ኢሜል ይኸው እዚህ ጋር ይሄ አሁን የከፈትኩት ኢሜል ነው። ይሄ ኢሜል ማለት አዲስ ኢሜል በራሳችን ከፈተ ማለት ነው። አሁን ደግሞ ይሄ ኢሜል በራሳችን ለማድረግ አንድ ጊዜ ራሱን ኢሜሉን አንድ ጊዜ ነካል። አያችሁ ቅድም ከዚህ የነበረ የሌላ ሰው ኢሜል ነበረ። ሌላ ሰው የከፈተልን አሁን የራሳችን ኢሜል ሆኗል ማለት ነው። አሁን ጉግል ላይ ብንገባ ወደኋላ ብንመለስ ለምሳሌ ወደኋላ ተመልሼ እንደገና ጉግል ከዚህ ጋር ያለው በዚህ ጀምራል። አያችሁ አሁን የቀየርኩት ከዚህ ወጥቼ ያንኛውን ሰው የከፈተልኝን ደግሞ እንዴት አድርጌ እንደምደልተው ላሳያችሁ። ሰው የከፈተልኝን እንዴት እንደምደልተው አንድ ጊዜ ራሱን እዚህ ጋር አንድ ጊዜ ነካለው ሰው የከፈተልኝ እንደመደለት። እዛ አሁንም ትንሽ ወደ ላይ ከፍ ከፍ አደረግና መጨረሻ ላይ ማኔጅ አካውንት የምትላለች ማኔጅ አካውንት ይቺን አንድ ጊዜ ነካለው። ከዛ ልክ እንደዚህ ያመጣል። ያቺው በፌስቡክ የተከፈተ በሁሉ በፌስቡክ አለ፣ የተለያየ ኢሜል የከፈትኩት አለ። አሁን እና ለእናንተ ለማሳየት ስለሆነ ከዚህ ላይ እንዴት አድርጌ እንደምደልት ደግሞ ላሳያችሁ። ምሳሌ ይህንን ልደልተው፣ ይህን ልደልትና ላሳያችሁ። ይህን ልደልትና አንድ ጊዜ ስሙን አንድ ጊዜ ሰካላችሁ። እዛ ሪሙቭ አካውንት የሚል መጣላችኋል። ሪሙቭ አካውንት የሚለውን አንድ ጊዜ ትነካላችሁ። እዛ ከዚህ ከታች አሁንም ሪሙቭ አካውንት ይላል። አሁን ይሄን ሪሙቭ አድርገዋለሁ። አያችሁ ያን ኢሜል ጠፋ። ከዚህ ሰው የከፈተልኝን ኢሜል አጠፋሁት። ግን ጥንቃቄ የምታደርጉት ሰው የከፈተላችሁ ኢሜል ሌላ ነገር ከፍታችሁ ከሆነ ያንኛውን ሌላ ነገር የከፈታችሁበት ፌስቡክ የከፈታችሁበት ቴሌግራም በቃ የተለያየ ነገር የከፈታችሁበት ከሆነ ሪከቨር አድርጋችሁ መደለት ትችላላችሁ። ሪከቨር እንዲደረግላችሁ ከፈለጋችሁ ኮሜንት ላይ አስቀምጡልኝ። ሪከቨር እንዴት አድርጋችሁ ሪከቨር እንደምታደርጉ ሪከቨር የምትፈልጉ ከሆነ ኮሜንት ላይ አስቀምጡልኝ። ሪከቨር አድርጋችሁ እንዴት አድርጋችሁ መደለት እንደምትችሉ ቪዲዮ እሰራላችኋለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ።